ያስፈልጋል። በሰላም ምክንያት የማይማሩ ከባቢዎች ለተባለው በኢትዮጵያ አንድ አባባል አለ። ፈጣሪ ከፈቀደ ጠላት አይስጥህ፣ ከሰጠህም ደንቆ ጠላት አይስጥህ ይባላል። ሎርድ ኦፍ ኢግኖራንስ ይላሉ ፈረንጆች። ሎርድ ኦፍ ኢግኖራንስ ደንቆሮ ጠላት ዛሬን ሳይሆን ነገን ነው የሚገለው። ጠላት አሁን ይገላል። ደንቆሮ ግን ልጅ ትምህርት ቤት እንዳይደርጉ ነገንም ይገላል፣ ዛሬ ብቻ ሳይሆን። ኢማጂን ልጆች ትምህርት ቤት እንዳይሄዱ የሚከለክል ነፃ አውጪ ታጋይ ያልተማረ ሰው ነገ ሰብስቦ ምን አይነት መንግስት እንደሚሆን አስቡት። አሁን ባለው ዓለም ውስጥ ይሄ በጣም አደገኛ ስብራት ነው። ይሄን መግራት ማስተካከል ያስፈልጋል። እዛው ላይ ያለ ድርድርን በሚመለከት ቅድም ተነስቶ የነበረው ጉዳይ ቅድም እንዳነሳሁት ከሁሉም በሰላማዊ መንገድ መነጋገር ላይ የሚፈልግ ሰው በራችን ክፍት ነው፣ ለይቅርታ ዝግጁ ነን። ነገር ግን ስሙ ዳቦ ነው፣ ስሙ አምባሻ ነው፣ ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቀን። ከስሙ ሳይሆን ከዳቦ ነው ጉዳያችን። ስም ተቀየረ አልተቀየረ ሳይሆን ዋና ጉዳይ ዳቦ የሚሆን ድፎ ሰላም እስከፈለገ ድረስ ለመነጋገር ይቅር ለማለት ለማቀፍ በመንግስት በኩል ዝግጁ ነን። የስንዴ ዳቦ ጠዋት ተነስቶ ቂጣ፣ ቀን ተነስቶ አምባሻ፣ ማታ ተነስቶ ድፎ በሆነ ቁጥር ግን አቋማችን አይቀያየርም ማለት ነው።